ሰላም እንኳን በደህና ወደ ዶክተር ሃን ኢትዮ ሳይክ በድጋሚ መጣችሁ። በሚያገኟቸው ሰዎች ሁሉ መከበር ይፈልጋሉ። እውነት እንነጋገር ከተባለ ሁሉም ሰው መከበር አጥብቆ ይፈልጋል። በስራ ቦታ፣ በግንኙነት፣ በጓደኝነት ሁላችንም ሰዎች በቁም ነገር እንዲይዙን እንፈልጋለን። በህይወቱ ውስጥ ለስኬት ቁልፍ የሆኑ ነገሮች አንዱ ክብር ማግኘት መሆኑ ሚስጥር አይደለም። ግን እውነቱ ይሄ ነው። ክብር ስለምንፈልግን ወይም ስለጠየቅን የምናገኘው ነገር አይደለም። ሰዎች ዋጋ እንዳለን ሲሰማቸው ብቻ የሚሰጡን ነገር ነው። ጥያቄው ታዲያ እንዴት እናገኘው ነው። ዛሬ ሰዎች ወዲያውኑ እንዲያከብሯቸው የሚያደርጉ 9 እውነተኛ የስነ ልቦና ቴክኒኮችን አካፍላችኋለሁ። ሁሉንም በእኩል ስታደርጉ ስለሆነ ጥሩ ውጤት የምታገኙት እስከመጨረሻው ይከታተሉ። አንደኛ፣ በመጀመሪያ ራስን ማክበር። እስኪ የአጭር ጊዜ የአእምሮ ልምምድ እናድርግ። እውነት እርስዎ የሚያከብሩት ሰው ያስቡት። የቤተሰብ አባል፣ ጓደኛ ወይም ታዋቂ ሰው ሊሆን ይችላል። ከዛ ራስዎትን ይጠይቁ፣ ለምንድን ነው ይሄንን ሰው የማከብረው? መልሱ ብዙውን ጊዜ በጣም ቀላል ነው። ምክንያቱም በመጀመሪያ ራሳቸውን ስለሚያከብሩ ነው። ራሳቸውን የሚያከብሩ ሰዎች ስለ ማንነታቸውና ስለሚያደርጓቸው ነገሮች በራስ መተማመን አላቸው። ለምሳሌ አንዳንድ ሰዎች ወደ አንድ ክፍል ሲገቡ ሁሉም ሰው ወደ እነሱ ሲዞር አስተውሎ ያውቃሉ። ሌላው ደግሞ አይደለም። ገና ወደ ክፍሉ ሲገባ ለመታየት ብዙ ሞክሮ እንኳን ሰው ሁሉ በቁም ነገር የማይቆጥረው ያ እድል ወይም አጋጣሚ አይደለም። በራስ መተማመን እና ራስን ማክበር ኢነርጂ ውስጣችን ሲኖር ያን ኢነርጂ እኛ ቃል ሳናወጣ ሰዎች ውስጣቸው ላይ ይሰማቸዋል። ምክንያቱም በራስ መተማመናችን የሚታወቀው 80% በውስጣችን ኢነርጂ ሲሆን 20% በንግግራችን ወይም በድርጊታችን ነው። ስለዚህ ያ ጉልበት የሰውነት ቋንቋ አንድ ላይ ተጣምሮ በሰዎችን እንዲያከብሩ ያደርጋቸዋል። ሰዎች በማንኛውም ሁኔታ እንዲያከብሩ ከፈለክ መጀመሪያ ራስን እንደምታከብር ማሳየት አለብህ። ነገር ግን ራስን ማክበር በአንድ ጀንበር ላይመጣ ይችላል። በራስ መተማመናችን ለማሳደግ መጀመሪያ ውስጣችን ላይ መስራት ይፈልጋል። ሁለተኛ፣ ሁሉንም ሰው ለማስደሰት አለመጣር። ሁሉንም ሰው ማስደሰት ብንፈልግም እውነታው ግን አንችልም። የተለያዩ ሰዎች እርስ በርስ የሚጋጩ ፍላጎቶችና አስተያየቶች አሏቸው እና ሁልጊዜ ሌሎችን ለማስደሰት በጣም በጣርን ቁጥር የራሳችንን እሴቶች፣ አስተያየቶችና ወሰኖችን እየጣስን እንመጣለን። በስተመጨረሻ ራሳችንን ሆነ ሌሎችን እናሳዝናለን። የማይፈልጉትን ሁሉ እሺ ማለት ራስን የሚጎዳ የበዛ ጥሩነት፣ ያልተስማማንበትን ነገር ላይ የራሳችንን ሀሳብ በግልጽ አለመናገር፣ እነዚህ ባህሪያት ሰዎች ፊት ጠንካራና የተከበሩ ከማድረግ ይልቅ ደካማ አቋም የለሽና ውሳኔ መወሰን የማይችሉ ያደርጎታል። ይህ ማለት ግን የሚያገኟቸው ሰዎች ሁሉ ግድ የለሽ መሆን አለቦት ማለት አይደለም። አስፈላጊ የሚሆንበት ጊዜ ለራሱ መቆም ችግር የለውም። እውነተኛ ክብር የሚገኘው ሁሉም ሰው በማስደሰት ሳይሆን በራስ ታማኝ በመሆን ነው። እውነተኛ ሆኑ። ሰዎች ሐቀኝነትና ወጥነትን ያደንቃሉ፣ በትህትና ግን በአቋም አይሆንም ማለት ተማሩ። ሶስተኛ፣ የማይጣሱ ግልጽ ድንበሮች ይኑራችሁ። ቀደም ያሉትን ነጥቦች ለመረዳት ግልጽ ድንበሮች እንዴት ማስቀመጥ እንደሚቻል ማወቅ አስፈላጊ ነው። ይህ ብዙ ሰዎች የሚቸገሩበት ነገር ነው። ነገር ግን መከበር ከፈለጉ በጣም አስፈላጊውም ነገር ከሰዎች ጋር ስንኖር የራሳችን ድንበር ሊኖረን ይገባል። ይህ ማለት ዙሪያችን ላይ የምናሰምረው ቀይ መስመሮች ናቸው። ማንም እንደ ልብ ዘሎ የማይገባባቸው እነሱ መስመሮች የምናሰምረውም የምናስከብረውም እኛ ነን። ድንበር የሌለው ሰው ማለት የጀርባ አጥንት ወይም አከርካሪ እንደሌለው ነው። ወደ ተፈለገበት የሚተጣጠፍ ድንበሮች በራስ ማስቀመጥ ራስ ወዳድነት መሆን ወይም ከሰዎች ራስ ማግለል አይደለም። ምን ማድረግ እንደሚፈልጉና ከሌሎች ሰዎች ምን እንደማይታገሱ ግልጽ መሆን አለበት። አንድ ሰው ድንበሮን ካለፈ ለመናገር አያመንቱ እና ያሳውቋቸው። ምክንያቱም ሁሉም ሰው እርሶን የሚያስቸግሮትን ነገር ያደረጉ መሆኑን ላያውቅ ይችላሉ። ለሚያገኙት እያንዳንዱ ጥያቄ ወይም ግብዣ አዎ ማለት እንዳለቦት አይሰማዎት። አንዳንድ ጊዜ የራሳችን ድንበር ባለማስከበራችን ምክንያት ማንኛውም ሰው ዕቃችንን ያለ ፍቃድ እንደፈለገ ሲጠቀም፣ የሚገባንን የሥራ እድገት ከኛ አሳልፈው ሲሰጡብን፣ ጊዜያችንን ሲያባክኑብን፣ የማንፈልገውን ሀሳብ ሲጭኑብን፣ የማንፈልገውን ስራ ሲያሰሩ ልናይ እንችላለን። ለምሳሌ ከስራ በኋላ ከሰው ጋር ከመገናኘቴ በፊት ትንሽ የግሌን ጊዜ እፈልጋለሁ። ስልኬን ያለ ፍቃድ እንዲነኩብኝ አልፈልግም። በዚህ ርዕስ ላይ መወያየት አይመቸኝም።
እንደተበሳጨህ ወይም እንደተበሳጨሽ ተረድቻለሁ፣ ግን በዚህ መንገድ መነጋገር አልፈልግም። ነገ በዚህ ጉዳይ ላይ ላግዝሽ እችላለሁ፣ ግን ዛሬ ጊዜ የለኝም። ቤቴ ከመምጣታችሁ በፊት ደውሉልኝ። ለምክሮ አመሰግናለሁ፣ ግን በዚህ ጉዳይ ላይ የራሴን ውሳኔ አደርጋለሁ። በዚህ ሰዓት የጸሎት ሰዓቴ ስለሆነ ቆይተህ ደውልልኝ የመሳሰሉት በማለት አንድ ሰው በተለያየ ግንኙነቶች ውስጥ ድንበሩን እንደዚህ ማንንም ሳያስቀይም ማስቀጠል ይችላል። አራተኛ ይቅርታ መጠየቅ አያብዙ። ይቅርታ ማለት ስህተት ሰርቻለሁ፣ ስለተሳሳትኩ ደግሞ ተጸጽቻለሁ የሚል ትርጉም ይይዛል። በትንሹም በትልቁም አላስፈላጊ ይቅርታ መጠየቅ ማብዛት እርስዎ ደግ ወይም ጥሩ ሰው ከማድረግ ይልቅ በቁም ነገር አትያዙኝ፣ ስህተት አበዛለሁ የሚል የተሳሳተ ትርጉም ይይዛል። ይህ ደግሞ ይቅርታ በጠየቁ ቁጥር ደካማና በራስ መተማመን ስሜት እንዳይሰማዎት ያደርጋል። እርግጥ ነው ሰው ስህተት ሲሰራ ይቅርታ መጠየቅ አስፈላጊ ነው። ነገር ግን ከልብ ይቅርታ መጠየቅና ከልብ ያልሆነ ይቅርታ መካከል ትልቅ ልዩነት አለው። ከልብ ያልሆነ ይቅርታ በመሰረቱ ስህተት ስትሰራ ከተያዝክ በኋላ ከጥፋተኝነት ለመዳን መሞከር ነው። በሌላ በኩል ደግሞ ከልብ የመነጨ ይቅርታ ለፈጸምከው ነገር በእውነት እንደምትጸጸት ያሳያል። ስህተትን መቀበልህና ነገሮችን ለማስተካከል መሞከር ይጨምራል። ስለዚህ ሁሌም ይቅርታ ከመጠየቅዎ በፊት 2 ጊዜ ያስቡ። ጥፋቱ እውነተኛ ነው ወይ? ጸጸትስ ከልቤ ተሰምቶኝ ነው ወይ? ይቅርታ የምለው አዎ ከሆነ ትክክለኛ ይቅርታ መጠየቅ ከልብ። ጥፋት ካልተሰማዎት ግን ለአፍ ብቻ ይቅርታ መጠየቅ የሚያበዙ ከሆነ ሰዎች እንዲያሳንሷችሁ እና እንደ ደካማ እንዲቆጥሩ ያደርጋል። ለምሳሌ ስብሰባ ላይ ባልጠበቁት የመንገድ መዘጋጋት ምክንያት 5 ደቂቃ ያረፍዳሉ። ከዛ በአዳራሽ ውስጥ ሲደርሱ በጣም ይቅርታ ስላረፈድኩ በጊዜ መነሳት ነበረብኝ ብለው ሲጀምሩ በግዴለሽነት ያረፈዱ ይመስልዎታል። ምክንያቱም ተኝቶ ሳይሆን በድንገተኛ የትራፊክ መጨናነቅ ነው ያረፈዱት። ይህ ደግሞ ለእርስዎ ስህተት አይደለም። በተቃራኒ በትዕግስት ስለጠበቃችሁኝ አመሰግናለሁ፣ ትንሽ የመንገድ መጨናነቅ ገጥሞኝ ነው ብለው ቢጀምሩ እዛ የተሰበሰበው ሰው ለእርስዎ የሚሰጠው ቦታ የተለየ ይሆናል። ግን ለስህተቶች ይቅርታ መጠየቅ ኃላፊነት መውሰድ ትልቅነት ነው። ዋናው መልእክት መቼ የሚለው በግልጽ ማወቅ ነው። 5ኛ ዝምታን መለማመድ። በተለምዶ ዝምታ ወርቃማ ነው እንላለን፣ ነገር ግን ጥቂቶች ብቻ ናቸው በእርግጥ ምን ያህል ዝምታ ጉልበት እንዳለው የተረዱት። ሌላው ደግሞ ዝም ካልኩ አልታየም በሚል ፍርሃት የማይመለከተውንም ቦታው ባልሆነበትም ሁሉ ጣልቃ ይገባል እና በሰዎች ፊት የሚሰጠው ክብደት ያጣል። ዝምታ በብዙ መልኩ ነው የሚያስከብረው። ለምሳሌ በውጥረት ወይም በክርክር ወቅት አብዛኛው ሰዎች በፍጥነት ምላሽ ይሰጣሉ፣ ይጮሃሉ፣ ይሟገታሉ ወይም ከልክ በላይ ያስረዳሉ። ነገር ግን ዝም ማለት ስሜታዊ ጥንካሬን ያሳያል። ሁሉም ሁኔታ ምላሽ አያስፈልገውም። ዝምታ አላስፈላጊ ድራማን ስለሚያስወግድ ሰላሙንና ክብሩን ይጠብቃል። አንዳንድ ሰው ሰውን ለማስቆጣት ወይም ለማማረር ሲሞክር ዝምታ ትጥቅ ያስይዛቸዋል። በጭራሽ የማትጣላውን ጦርነት ልትሸነፍ አትችልም። ስለዚህ ያ ጸጥተኛ በራስ መተማመን ብስለትን ያሳያል። ብስለትም አክብሮትን ያስገኛል። ሌላው ዝምታ ሚስጥር ስለሚፈጥር ሰዎች ውስጥ ጉጉትን ይጨምራል። ሁልጊዜ ሀሳቡን ካላጋሩ ሰዎች አእምሮ ውስጥ ምን እየተከናወነ እንዳለ ማሰብ ይጀምራሉ። በመጨረሻ መናገር ሲወስኑ የበለጠ ይደመጣሉ። ምክንያቱም ቃላቱ ብርቅዬና ጠቃሚ ስለሚሆን ይህንን ይሞክሩ። በቡድን ውይይት ውስጥ መናገር ሲኖርበት ብቻ ይናገሩ። ሲናገሩም አጭር፣ ግልጽ፣ በራስ መተማመን የሚያሳዩ ነጥቦች ብቻ። ምክንያቱም ዝምታ ለቃላት ክብደት ይጨምራል። በተጨማሪም ዝምታ ለማዳመጥ እና ለመማር ይረዳዎታል። በዝምታ ማዳመጥ ስለ ሰዎች ውስጣዊ ግፊት፣ ስሜት እና ድክመቶች ግንዛቤ ይሰጡታል። ምላሽ ከመስጠት ይልቅ በማስተዋል የበለጠ ኃይል ያገኛሉ። 6ኛ አካላዊ እንቅስቃሴ ከቃል በላይ ይናገራል። አካላዊ እንቅስቃሴያችን፣ ፊታችን፣ ድምጻችን፣ ድርጊቶቻችን ሁሉ የውስጣችንን በራስ መተማመን ያሳያሉ። በራስ መተማመን ደግሞ ሰዎች እንዲያከብሩን ዋነኛ ቁልፍ ነው። ከሰው ጋር በንግግር ወቅት ተገቢ የሆነ የአይን ንክኪ በመጠቀም በትኩረት ማዳመጥ፣ ቀጥ ብሎ መቆም ወይም መቀመጥ፣ ሲናገሩ በእርጋታ ለስለስ ባለ ድምፅ ትንፋሽን እየወሰዱ ሀሳቦችን ማስረዳት።
ለሌሎች አካላዊ ቦታዎችን መጠበቅ፣ ሲነጋገሩ ምቹ ርቀት ላይ መቆም። እነዚህና የመሳሰሉት ድርጊቶች ከቃላት ይልቅ በራስ መተማመን በጥልቀት ሊገልጽ ይችላሉ። 7ኛ ሰውን በሰውነቱ ማክበር። ሌሎች ሰዎች የሚይዙበት መንገድ እርስዎ እንዴት እንደሚያዙ ይወስናል። ስለዚህ በሌሎች ዘንድ መከበር ከፈለጉ በመጀመሪያ ለነሱ አክብሮት ማሳየት ያስፈልጎታል። ሰው በሰውነቱ ብቻ ማክበር ማለት ሌላው መከበርም ባይገባውም እንኳን በትህትናና ክብር መያዝ ነው። ሰውን ማክበር ድክመት አይደለም፣ ጥንካሬ ነው። ለሌሎች ስሜቶችና አስተያየቶች ደግነት፣ ግንዛቤና ዋጋ መስጠት፣ ሰዎች ሲናገሩ ሳያቋርጡ ማዳመጥ፣ በትህትና መናገር እና የሌሎችን አስተያየቶች ያለ ፍርድ ማክበር ለሰው እንደሚያስቡ፣ ሰውን እንደሚያከብሩ ስለሚያሳዩ በምላሹ ሰው ጥሩ ባህሪ ያያሉ እና በተመሳሳይ መንገድ ይይዞታል። በተቃራኒ ሌሎች ከሰደቡ፣ ችላ ካሏቸው ወይም ዝቅ ካደረጉ እድሜ፣ ቦታ ወይም ኃይሎን ምንም ይሁን ምን አክብሮትን ያጣሉ። ሰዎችን በአክብሮት እንዲይዙ ከፈለክ መጀመሪያ ማሳየት ጀምር። ምክንያቱም አክብሮት እንደ መስታወት ነው። ለሌሎች ባሳዩት ቁጥር የበለጠ ለእርሱ ይንጸባረቃል። 8ኛ ቃል ኪዳኖችን ይጠብቁ። ሰዎች እምነት የሚጣልባቸውንና ቃላቸውን የሚጠብቁ ሰዎች ያከብራሉ። ቃል ኪዳን መጠበቅ አክብሮት ለማግኘት በጣም ኃይለኛ ከሆኑ መንገዶች አንዱ ነው። እንዴት ካልን ታማኝነትን ያሳያል። ቃልን ስትጠብቅ ሰዎች ታማኝና እምነት የሚጣልብህ አድርገው ያዩሃል። ታማኝነት ከትላልቅ ቃላት ወይም ከንቱ ተስፋዎች የበለጠ ፍጥነት፣ ክብር ያስገኛል። ሌላው ቃል ኪዳኖች መጠበቅ ኃላፊነት የሚሰማው የተደራጁ እና የበሰሉ ሰው መሆኑን ያሳያል። እነዚህ ደግሞ የሚያስከብሩ ባህሪዎች ናቸው። 9ኛ ስሜትን መቆጣጠር መቻል። ማንኛውም የተከበረ መሪ ቢጠየቅ አንድ ሰው ሊኖረው ከሚችላቸው በጣም አስፈላጊ ባህሪያት አንዱ ስሜታዊነትን መቆጣጠር መሆኑን ይነግረዋል። መከበር ከፈለክ ስሜቶችህን እንዴት መቆጣጠር እንደምትችል መማር አለብህ። ይህ ማለት አንድ ሰው ሲተችህ ከልክ በላይ ምላሽ አለመስጠት፣ አንድ ሰው ሲሰድብህ ወይም ሊያነሳሳህ ሲሞክር በስሜት አለመመለስ፣ ሰዎች ስሜትህን እንዲቆጣጠሩ አለመፍቀድ። በጣም አስቸጋሪ ከሆኑ ሁኔታዎች ውስጥም ቢሆን መረጋጋትና ሚዛናዊ አስተሳሰብ መያዝ ማለት ነው። ይህ ማድረግ ከቻሉ ሰዎች በውጥረት ውስጥ ራስዎትን የማረጋጋት ችሎታዎትን ማክበር ይጀምራሉ። መረጋጋት ማለት ግን ጭንቀት አይሰማዎትም ማለት አይደለም። ስሜቶ እርሶን ከመቆጣጠሩ በፊት ስሜትን መቆጣጠር ማለት ነው። አስታውሱ፣ አክብሮት ስለፈለጋችሁ የምታገኙት ነገር አይደለም። በድርጊታችሁ፣ በቃላቶቻችሁና በድንበራችሁ የምታገኙት ነገር ነው። መጀመሪያ ራሳችሁን ስታከብሩ ዓለም ከመከተል ውጪ ሌላ አማራጭ የለውም። ተቀባይነት ማሳደድ ባቆሙበት ቅጽበት ክብር ወደ እናንተ ይመጣል። ይህ ቪዲዮ ጠቃሚ ሆኖ ካገኙት ለሚያስፈልጋቸው ያጋሩ። ለበለጠ የአእምሮ ጤናና ግንኙነት እውነታዎች ላይክ፣ ሰብስክራይብ በማድረግ ቻናላችንን ይጎብኙ።